ዶክ ወይ የፖስት ፒሏ ደግሞ ባይ ዘ ዌይ ሳይድ ኢፌክት እያለ ነበር ብዙ ሰው ኮመንት ላይ እና እስቲ አንድ ሁለት ባይዚ ሰው ተደጋጋሚ ፖስት ፒልን ከመጠቀሙ የተነሳ ማለት ነው በጣም በቃ ሳይድ ኢፌክቶቹ ተደጋጋሚ ያየናቸው ነው። አንደኛው ኤክቶፒክ ፕሬግናንሲ የምንለው ነው ማለትም ከማህፀን ውጪ የሚፈጠር እርግዝና ማለት ነው። አይን ስፔሻሊ አንድ የሚወስዱት ለራሱ ሪስክ አለው። ተደጋጋሚ የሚወስዱት ከሆነ ደግሞ ሪስኩን እየጨመረ ነው። ስፔሻሊ ደግሞ ፌል ካረገና እርግዝናው ከተከሰተ ያ ሪስኩ የመጨመር ነገር አለው። ሁለተኛ ደግሞ የሚጠቀሙት አጠቃቀማቸው ለራሱ በቃ 100% እርግዝና እንደሚከላከል አድርገው ነው። ነገር ግን እርግዝና ስቲል የመፈጠር ቻንስ አለው እና ሰው ባለፈው እንዳልነው እርግዝና ተከላከልን ብሎ ያባላዘር በሽታ ፕላስ ባይ ዘ ዌይ እንትኑን ካየው ኢት ኢዝ ኢመርጀንሲ ኮንትራሴፕቲቭ ወር ለድንገተኛ ጊዜ ነው። ሰው ግን ኦልሬዲ ፕላን አድርጎ ነው ያን ተጠቀማለሁ ብሎና እና ለማትረፍ ይመስለኛል በየወሩ ወይ ላለመውሰድ ወይም ደግሞ ላለማስቀበል ሌሎች ላለመጠቀም እንደዚህ ነው። አትርፍ ባይአግዳይ ኤግዛክትሊ። ከዛ ተጨማሪ ደግሞ በጣም የሚገርመው ነገር የወር አበባ ለራሱ የማዛባት እሱ ራሱ ለሌላ ፕሬግናንሲ ሊያከስታቸው ይችላልና ሆርሞንን የማዛባት አቅም አለውና ብቻ አብዛኛው ሰው ፖስት ፒልን በቋሚነት እየተጠቀመ ነው እንደ አቋራጭነት ማለት ነው። ኢመርጀንሲ ኦኬ ግን ያው ፕላንድ የሆነ ኢመርጀንሲ ግን ስለዚህ አይ መጠቀም ግን እሱኛውን አትሊስት መታገድ መቻል አለበት። ሊሚት ማስቀመጥ አለባቸው። ስለዚህ በኮንስታንት መጠቀም የለባቸውም። እነዚህ ሳይድ ኢፌክቶች ብቻ ሳይሆን ብዙ ችግር ሊፈጥር ስለሚችል ጥሩ ብለሻል። ቴንክ ዩ